ኦርቶዶክሳዊ ወንድሜ እህትዬ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል በክርስቶስ። ይሄውላችሁ ራስህን እንደ ተራ ነገር አትቁጠረው ወንድም አለሜ እህትዬ፣ ራስሽን እንደ ተራ ነገር እንዳትቆጥር። በ40 በ80 የተቀበልነው መንፈስ ቅዱስ እኛ ጋር ነው ያለው። እኛ መርከቢቱ ውስጥ ያለንን ገባችሁ አይደል? መርከቢቱ ውስጥ የኖህ ልጆች አወቃችኋቸዋል? ኖህ ከነ ቤተሰቡ የገቡ መርከቢቱ ውስጥ ነው ያለን። ሆኖም ግን መርከቢቱ በስርዓት ካልተጠቀምንበት ከነዓንን አወቃችሁት? የተረገመው እንደ እርሱ ትረገማላችሁ። ኖህ የክርስቶስ ምሳሌ ነው። መርከቢቷ የቤተክርስቲያን ምሳሌ ናት። እንደ ከነዓን ተረግመህ ትወጣለህ፣ ምንም እንኳን እዛ ውስጥ ብትሆን። አሁን ወንድም አለ ስማኝ፣ አሁን ለሚደርስብን ችግር፣ ለምንንገላታው፣ ለምንታሰረው፣ ተሳደን ለምንገደለው፣ ክስ ከሰን የክሳችን ዶሴ ለማይከፈተው ለዚህ ሁሉ ችግር መፍትሄ ሊሆን የሚችለው የት ላይ እንደሆነ ታውቃለህ? ኦርቶዶክሳዊ ወንድሜ፣ እኔ ከተሞክሮ ነው እንደዚህ የምላችሁ። የታችኛው አጥቢያ ቤተክርስቲያን አለ፣ ትንንሾች እኮ ላይ ምናምን ቅዱስ ሲኖዶስ ምናምን ነው እታች ያሉት የለም። እታች አሁን አንተ ሰውዬ አሁን አጥቢያ ቤተክርስቲያን አለ እኮ አሁን የምትሄድባት ተምራለሁ፣ የማደርግ አይጠፋም። አንድ ቀን ውዳሴ ማርያምን ትደግምና በአንዱ ካህን እጅ ትባረክና ቴሌግራም ሄደህ ክሬት ታደርጋለህ። ግሩፕ ክሬት ታደርግና እዛ አካባቢ ያሉትን ወጣቶች በሙሉ አሁን ይህ ሳምንት ይፈጃል፣ ሁሉን አንድ ላይ ለመሰብሰብ ግባ እዚህ ግሩፕ ውስጥ ናግባ እዚህ ግሩፕ ውስጥ ናግባ ስብስብ ታደርጋቸዋለህ። እስኪ ከዛች አካባቢ እዛች ቤተክርስቲያን አካባቢ እስኪ አንድ ችግር ይፈጠር። ከዛ በኋላ ያ ችግር የፈጠረው ሰውዬ 1 ሰዓት ይፈጃል። ያን ሰውዬ ለመያዝ 1 ሰዓት አይፈጅም። ከተሞክሮ ነው የምነግራችኋለሁ። ከዚህ ነው የሚጀምረው። በንጹህ ልብ ጀምረው። ዝም ብለህ አትፍራ። ሰው ሚለኛል አትበል። እና ወንድሜ ለክፉም ለደጉም እዚህ ግሩፕ ውስጥ ግቡ፣ ኦርቶዶክሳውያን ክርስቲያኖች። ከዛ በዚሁ ይጀመራል። እቁብ መጣል፣ በክርስቲያናዊ ማይንድ እቁብ መጣል፣ ስራ ኤክስፒሪየንስ፣ እንደዚህ ሽፍት መደራረግ ይጀመራል። እንደዚህ ተብሎ ከዛ ማህበር ይጀመራል። ስራን ጀምር፣ አብረን በግሩፕ ይመጣል። ኦርቶዶክሳዊ ሆነ እየተገመርክ ትሄዳለህ። ማን ነው መሰረትህ? ማን ነው? ክርስቶስ። የትኛውም የፖለቲካ አመለካከት ሊኖር ይችላል። እዚህ ውስጥ ስትገባ መሰረትህ ክርስቶስ ነው፣ ራሱ ክርስቶስ ነው። እስኪ ይህን አድርጉት። ከተሞክሮ ተነስቼ ነው እንደዚህ ብለው። አሁን በዚህ ሰዓት በደል ያደርሱብንና በድለውን ምናምን የዛ በደል እኛ ሆነን ተበድለን እኮ ነው። ለዚህ በደል እስኪ መፍትሄ ስጡ ብለው ደግሞ ይጠይቁናል። የበደሉን ሰዎች እኮ ነው። የበደሉን ሰዎች አንተ ጋር ፖዚቲቭ የሆነ ነገር አለ። ማይንድ ሁሉ ፖዚቲቭ ነው። ያንተን አእምሮ ይሰማና በኔጌቲቭ ቀይሮ ደግሞ መልሶ ይጎዳሃል። ግን አንተ ከወንድምህ ከኔ ጋር ብትመካከር፣ ከጥግ ያለው ወንድም ጋር ብትመካከር አንድ ችግር አይፈጠርም። እየነገርኩ ነው ያለሁት። ከተሞክሮ ተነስቼ ነው እንደተምረው። እኛ አካባቢ አንድ ችግር ቢፈጠር ክንዳለ ይታወቃል። ኦልሬዲ ነው። አንድ ሰው የሆነ ነገር ላደርግ ብሎ ቢያስብ አያደርገውም ሲጀምር። እስኪ አድርገው ወንድም አለ። በዚህ ጉዳይ እንመካከር ወይ ቤቴን ልክፈትና እንወያይ። አንድ ቀን ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ሰላማችሁ ይብዛ።